ልብን የሚያጨልሙ አራት ነገሮች አሉ ይላል። ባልንጀራን መጥላት፣ ባልንጀራን መንቀፍ፣ በባልንጀራ መቅናት፣ ባልንጀራን ማክፋፋት። አራቱ ሰውን ልቡን ያጨልሞታል። በእነዚህ የጨለመ ሰው እግዚአብሔርን ማየት አይችልም ይላል። ልብ የሚጨልመው በእነዚህ በአራት ነገሮች ነው። ባልንጀራን መጥላት፣ መንቀፍ፣ በባልንጀራ መቅናትና ማክፋፋት። ስለ ሰው ክፋት ሁልጊዜ አዘውትሮ ማውራት የሰውን ልብ ያጨልመዋል ይላል። ይሄ እንዳይኖር ዘይት ምን ያስፈልገናል? ምሕረት። ዘይት ምን ያስፈልገናል? ትሕትና። ዘይት ምን ያስፈልገናል? ፍቅር። እነዚህ ሶስቱ ሲያድሩብን ከዚያ በኋላ መንፈስ ቅዱስ እያደረብን ካደረብን ዘንድ ምስጢር እየተገለጠልን ደዌውም እየራቀ መቅሰፍቱም እየራቀ ሰላም እየኖረን የህሊና እውቀት እየራቀልን ኃጢአት እየተነቀለ እንሄዳለን ማለት ነው። ስለዚህ እነዚህ እንዲኖሩን እነዚህን ሶስቱ ነገሮች አዘውትራችሁ ያዙ። ከካህን በታች ራሳችሁን አዋርዱ። እንዲህ የሆናችሁ እንደሆነ ዘይቱ አላችሁ። ዘይት ኃይል ይሰጣል። ዘይት ኃይል ይሰጣል ብያቸዋለሁ። ፍቅር ኃይል ይሰጣል። ትሕትና ኃይል ይሰጣል። ምሕረት ኃይል ይሰጣል። ምጽዋት ኃይል ይሰጣል። ኃይል ሰጥቶም ያሸንፋል። ደካሞቹ አባቶቻችን ብርቱውን ዓለም ያሸነፉት በምንድን ነው? በፍቅር ነው። ጌታችን ኢየሱስ ክርስቶስ ደክሞ ዓለምን ያሸነፈው ስለ ፍቅር ነው። ፍቅር ያለው ሰው ደካማ ነው፣ ግን ዓለምን ያሸንፋል። የክርስትና መርሁ ደክሞ ማሸነፍ እንጂ በርትቶ መድከም አይደለምና። ፈውስ ይሰጣል። ዘይት ፈውስ ይሰጣል። ሰውን